ጉዳይ ሰላም አመንጎ ኤርትራን ኢትዮጵያን በመንገኝነት አሜሪካ ማርኮ ሩቢዮ ይካሄዳሉ። ኢትዮጵያ በህጋውን አፍልጦን ወደ በአሰብ ክትቀም ከመውን በረራና ህዝብ ነፈርቲ ክጅመር በጠዋቱ ሰናይ ዜና ላጋራችሁ። ከጦርነት 10 ቢሊዮን እጥፍ የሚሻል ጊዜም ገንዘብ ሁሉን ነገር የሚቆጥብ መልካም ዜና። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ የማይቀር ጉዞ ነው ጠብቁ እየተባለ ይገኛል። ዓድና ክንምለሲና ዘመን ረሃዋ ይመጻሉ አብቅድሜና ኢትዮጵያን ኤርትራን በሰላም ንነብረሉ ጊዜ ይቀርባሉ። ቦርደር ተኸፊቱ ብላዕስተ ድኾኑሉ ዘመን መጽያሎ ተጋሩ ኤርትራውያን ሓቢርና ዕልል ንብለሉ ሓቢርና ንነብረሉ ዘመን ይመጻሉ። ዚያቶምን خالتهم እናራና በሓደ ክንጸንሕና ለዚ ቻናል ዝሓደሽ ስለኾንኩም ግን ላይክ ሼር ሰብስክራይብ ላጎርኩም ቤተሰብ ኾኑ ኩለኩም ፎቲ ሰብስክራይብ ልገርና ድማ hamzu ልሙድ ላይክ ሼር ላጎርና ለኹሉ ልክባጽሕ ጎርለይ ጉዳይ ሰላም አመንጎ ኤርትራን ኢትዮጵያን በመንገኝነት አሜሪካ ማርኮ ሩቢዮ ይካሄዳሉ። ኢትዮጵያ በህጋውን አፍልጦን ወደ በአሰብ ክትቀም ከመውን በረራና ህዝብ ነፈርቲ ክጅመር ሓፈሻዊ አክልቲን ሀገራትን ምትሕጋዝ ቅጥዕም ኤምባሲ ከፍታ ኤርትራውን ፋኖን ህወሓትን ትገብረላ ደገፍ ሙግራት ናብ ምርድዳ ኣብ ምጻሕ ይርከባ። ክልቲን ሀገራት ኣብ ትግራይ ዝገብሮ ጀኖሳይድ ተነዊርለን ዝነበረ እገዳ ናይ ኣጽዋርን ልቃሕን ተላዒልን ኣሎ። ካብ ተሓታትነት ጀኖሳይድ ውን ነፃ ገይርወን ብምህላው ኤርትራ መንገዲ ኣወል ኣቢላ ናይ ሓጎስ ከበረው ሓምሓም ትወቅዓላ። ንህዝቢ ትግራይ ግን ዳግማይ ሓዘን እዩ። ነቲ ኣብ ላዕሊና ዝተፈጸመ ኩሉ ሰንኪ ልሕሉሕ መሪሕነት እቲ ጀኖሳይድ ተሰሪዙ ይርከብ። ሰላም ዓድና ክንምለሲና ዘመን ረሃዋ ይመጻሉ አብቅድሜና ኢትዮጵያን ኤርትራን በሰላም ንነብረሉ ጊዜ ይቀርባሉ። ቦርደር ተኸፊቱ ብላዕስተ ድኾኑሉ ዘመን መጽያሎ ተጋሩ ኤርትራውያን ሓቢርና ዕልል ንብለሉ ሓቢርና ንነብረሉ ዘመን ይመጻሉ። زي خو جلكم لو ما عند متي نمفل لاي غزي لو يبل متحف قدس نمرخاب كا غزي لو يبل تفلالينا نيراينا برغت 30 قلن عمت حجغن نراخبلو نتحققوا لي زمن زلو كلمينا حدش تاريخ كتصحافي عالم كتسندو ياز تاريخ BBC الجزيرة كتسندو يمز تاريخ اب قدمينا دلو زمنات بروح زمني تغارو علل بلو ኤርትራውያን ዕልል በሉ ኣብ ቅድሜና ደሎ ዘመን ሓጎስ ይድመጽሎ ዘመን እፎይታ ይድመጽሎ ዘመን ዕረፍቲ ይድመጽሎ ብርሃን ክበርህ እዩ። ኣዴታት ተጋሩ ክጸናናዓን ኣዴታት ኤርትራውያን ክጸናናዓን ኣቦታት ተጋሩ ክጸናንዑም ኣቦታት ኤርትራውያን ክጸናንዑም ሓፈሻዊ ኢትዮጵያውያንን ኤርትራውያንን ናይ ሓጎስ ዘመን ኣብ ቅድሜና ኣሎ። ግን ብፍላይ ህዝቢ ትግራይን ህዝቢ ኤርትራን ባትና ቋንቋ ዝዛረቡ نعنا دمسلو تساقي نيرمو أملاك جن أبو فتحي أبو حقي سلا دخونه يا أغلوكم يلو فتحي كوتالنا يمالتي أخي لا معلتم أخي لا ليه أملوكم لنا ኢትዮጵያን ኤርትራን በዕሊ ጾምዶ ጀሚረን ኣለዋ። ብጉዳያቱ ወጻኢ ኣሜሪካ ማርኮ ሩቢዮ ዝተመርሐ ኣብ ኣሜሪካ ይደራደራ ምህላውኒ ተሓበሬታ ዘመላኽት ኣብዚ ጉዳይ ድማኒ ክልቲአን ሃገራት ነቲ ኣንጻር ከይደንኦ ዝነበራ ናብ ሰላማዊ መንገዲ ክመጻን ብሓበራዊ ስምምዕ ክፈጥራን ኩሉ ዝበሃል መሰረተ ልምዓት ማለት እውን በራራ ኣየር ክጅመር ኣብ ክልቲ ሃገራት እውን ኤምባሲታት ክትከል ኣብ ዞባ ቀይሕ ባሕር ድማኒ ፍሉይ ክደ ክጫወታ እዩ እቲ ኣጀንዳ ተላዒሉ ዘሎ። እዚ ጉዳይ እዚ ምስቲ ትግራይን ኤርትራን ዝነበሩ ጽምዶኸ እንታይ ክፈጥር ይኽእል? ኣብ ቀርና ኣፍሪካ ካሊእ መልክዕ ክሕዝ ዶ ይኽእል? ኣብዚ ሕዚ ኣነጋጋሪ ኮይኑ ዘሎ ድማ ክልቲአን ሃገራት ድማኒ ኣጽዋር ከይዕድጋ እግድ ከም ዝነበረ እንኳ ዝፍለጥ ኮይኑ ሕዚ ግን ዝደልዮ ኣጽዋር ናብ ዝደልዮ ሃገር ከይደኑ ክዕድጋ ከም ዝኽእላ ድማኒ ነቲ ኣንቢራቶ ዝነበረት እግድ ኣሜሪካም ብዕሊ ኣልዒላቶላ። ሰበር ዜና አዲመራ እንደገና በኢትዮጵያ ሊዘፈን ነው። ላይ ወገኖች እንደሚሰማው ከሆነ ይህ ነገር የመሆን እድሉ ሰፊ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ አስመራ ተጉዘው ወደ ፍቅር ሊመለሱ እንደሆነ ተሰምቷል። ይህንን በተመለከተ እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር የጀመሩት እጅግ የተጠናከረ ዲፕሎማሲ ወደ ሀገራችን ወደ ኢትዮጵያም እንዲገባ ምክንያት እንደሆነ በርካታ የፖለቲካ ተንታኞች እየገለጹ ይገኛሉ። ምን ተሰማችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ፣ ኢሳያስ አፈወርቂ ወደ አዲስ አበባ ዳግም ወደ ፍቅር ጉዞ ሆኗል ነገሩ የሚሉ መረጃዎች እየወጡ ይገኛሉ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ
ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደተሰማው ከሆነ ይህ ነገር የመሆን እድሉ ሰፊ ነው እየተባለ ይገኛል። አፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑንና የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ስምምነትም ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድም በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው ፖለቲካና ኢኮኖሚያዊ ትስስር ላይ ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል። በከፍተኛ ጉጉትም እየተጠበቀ ነው። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ ፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል ሲል ጋዜጠኛ ዋሱ አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡም ተገልጿል ሲል ጋዜጠኛው አስነብቧል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈረማል ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀም ይገኛል። ይህ ነገር የሚሳካ ይመስላችኋል? እስቲ ሐሳባችሁን ኮመንት ላይ አጋሩ። ከተሳካም እሰየው፣ ለሀገራችን ትልቅ እድልን ይዞ ይመጣል። በተለይም ደግሞ ከወደብ ጋር ያሉ ጥያቄዎች ይመለሳሉ የሚል ተስፋ አለ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ ይመጣሉ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ያመራሉ። ይህ በቅርቡ ይደረጋል ተብሎ የሚጠበቅ ሁነት ነው። ለመንግስት ቅርበት ካላቸው የመረጃ ምንጮች እንደሚሰማው ከሆነ ይህ ሁኔታ የመፈጸሙ ዕድል ከፍተኛ እንደሆነ እየተነገረ ይገኛል። አሁን ላይ በስፋት እየተነገረ ያለው የሁለቱ ሀገራት የሰላም ስምምነት በቀጣይ የሚፈረም ከሆነ ኢትዮጵያ የባህር በር የማግኘት ዕድሏ በጣም ሰፊ ይሆናል። በኢትዮጵያና በኤርትራ መካከል የህዝብ ለህዝብ ትስስሩም በ2010 ዓ.ም ተፈጥሮ እንደነበር ሰላም ሊሆን እንደሚችል ይጠበቃል። በጠዋቱ ሰናይ ዜና ላጋራችሁ። ከጦርነት 10 ቢሊዮን እጥፍ የሚሻል ጊዜም ገንዘብ ሁሉን ነገር የሚቆጥብ መልካም ዜና። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ የማይቀር ጉዞ ነው ጠብቁ እየተባለ ይገኛል። ምክንያቱም በሁለቱም መሃል የጦርነት አዋጅና ነጋሪት ሳይሆን የሰላም ስምምነት ተደርጎ ለዘላቂ መፍትሄ በምስራቅ አፍሪካ ይሰማል እየተባለ ይገኛል። ይህ ዜና ከጭምጭምታ የዘለለ ይሄ ነው የሚባል ምንጭ የለውም። ነገር ግን በጠዋቱም ቢሆን በጭምጭምታ ደረጃ እንኳን ከዚህ የተሻለ የሚያስደስት ዜና የለም። ሰላም ለሀገራችን፣ ሰላም ለዓለማችን። ይህ የሚኖር ህይወት ነው። ሰላም። በአፍሪካ ቀንድ ያልተጠበቀ ክስተት እየተሰማ ነው የሚገኘው። የኢትዮጵያና የኤርትራ ግንኙነት ማንም ባልገመተው ፍጥነት ወደ አዲስ ምዕራፍ ሊሸጋገር መሆኑም ተሰምቷል። የሁለቱን ሀገራት ግንኙነት ሙሉ በሙሉ የሚቀይር አዲስ የትብብር ስምምነት ይፈረማል ተብሎ እየተጠበቀም ይገኛል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ወደ አስመራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ የሚያደርጉት ጉዞ ተጠባቂ ሆኗል። ይህ ድንገተኛ ክስተት በምስራቅ አፍሪካ የፖለቲካና የኢኮኖሚ ትስስር ላይ ትልቅ ለውጥ ያመጣል ተብሎለታል። ይህ ለውጥ ለቀጠናው ሰላምና እድገት ምን ይዞ ይመጣ ይሆን? እናንተስ ሐሳባችሁ ምንድነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዲስ አበባና አስመራ ዓለምን ያስገረመ ድንገተኛ ዜና። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው። መሪዎቹ በቅርቡ በሚያደርጉት የሁለትዮሽ ጉብኝት ቀጠናውን ሙሉ ለሙሉ የሚቀይር ታሪካዊ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ ጉዞ ለሁለቱ ህዝቦች ምን ይዞ ይመጣል? እናንተስ ምን ተሰማችሁ? ኮመንት ላይ ተወያዩበትም። ማንም ሰው ያልጠበቀው ዜና፣ ጠቅላይ ሚኒስትር አብይ አህመድ ወደ አስመራ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ ሊያቀኑ እንደሆነ ተሰማ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር መሆኑን የውስጥ ምንጮች እየጠቆሙ ይገኛሉ። ሁለቱ መሪዎች እንግዲህ ታሪካዊ የተባለ የትብብር ስምምነት ይፈራረማሉ ተብሎም ይጠበቃል። ይህ ድንገተኛ የዲፕሎማሲ ለውጥ በአፍሪካ ቀንድ የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖራል ተብሎም ይጠበቃል። የቀድሞው የፍቅር ጉዞ ዳግም እያገገመ ይሆን? የሁለቱ ሀገራትስ መሪዎች ዳግም መቃረብ ለቀጠናው ሰላም ምን ፋይዳ ይኖረዋል? የእርሶስ ግምትና አስተያየት ምንድነው? በኮሜንት ያጋሩን። አሜሪካ የኤርትራ መንግስት እንግዲህ ዲስማንትል አድርጋ በታትና ከኢትዮጵያ ጋር አለ ያርጋ። ምክንያቱም ኢትዮጵያ ሆርን ኦፍ አፍሪካ ያለች ትልቅ ሀገር
ሀገር ስለሆነች ከሷ ጋር በመተባበር የቀይ ባህር ሰላምና ደህንነትን ታስከብራለች። ይህን የምታደርገው ለምንድን ነው? አንድ የኢሳያስ አፈወርቂ መንግስት ከየመኑ ሁቲ ጋር አብሮ በመስራት ሁለቱም በኢራን ባክ የሚደረጉ ስለሆነ የሚረዱ ስለሆነ እነሱን እንግዲህ ኢራን በመጠቀም ፕሮክሲዎቿን በመጠቀም ዓለም ቀረኝ ብሎ የሚተማመንበትንና አለኝ ብሎ የሚያስቡን ባብል አልመንደብን የሚዘጉ ከሆነ የዓለምን ኢኮኖሚና ፖለቲካ ስትሬት ኦፍ ሆርሙዝ እንዳናገው እንግዲህ ይህም ሲጨመርበት የከፋ ችግር ያስከትላል። ስለዚህ ያንን እንዲያደርጉ አሜሪካ ሰግታለች። አንድ አማራጭ እንግዲህ ኢትዮጵያን መውሰድ ትፈልጋለች፣ ኢትዮጵያን በመጠቀም ቀጠናውን ለማስከበር። ሁለተኛው አማራጯ ደግሞ የኢሳያስ አፈወርቂ መንግስት ላይ የጣለችው ማዕቀብ በማንሳት ከኤርትራ ጋር መስራት ነው። እንግዲህ የኢሳያስ አፈወርቂ ላይ የጣለችው ማዕቀብ በሂውማን ራይትስ ቫዮሌሽን ነው፣ በትግራይ ጦርነት ምክንያት ነው። በሂውማን ራይትስ ቫዮሌሽን የተጣለ ማዕቀብ ደግሞ በቀላሉ በጂኦፖለቲካል ድርድር በፖለቲካ ድርድር የሚነሳ አይመስለኝም እንግዲህ ህጉ። ያንን ግን አድርጋ አሜሪካ ያንን ብታደርግ ደግሞ የኤርትራ መንግስት ማዕቀብ ስለተነሳለት ብቻ ከአሜሪካ ጋር የሚሰራ መንግስት አይደለም። ምክንያቱም እድሜ ዘመኑን አሜሪካን ሲጠላ እድሜ ዘመኑን ዌስተርኖችን ሲጠላ የኖረ መንግስት ስለሆነ በማዕቀብም የኖረ ሀገር ስለሆነ በትናንሽ ማዕቀብ መነሳት እንግዲህ ከአሜሪካ ጋር ሊሰራ አይችልም። ስለዚህ አሜሪካ ከዛ በላይ ለኤርትራ መንግስት ማድረግ ይኖርባታል። ያን ደግሞ የሚጠይቀው በእኔ ግምት ሁለት ነገር ነው። አንደኛ ሚሊተሪ ሰፖርት፣ አሜሪካ ሚሊተሪ ሰፖርት ለኤርትራ መንግስት እንድታቀርብለት ጠንከር ያለ። ምክንያቱም የኤርትራ መንግስት ወታደራዊ መንግስት ስለሆነ እንደዚህ ነገር የሚያጓጓው ስርዓት ነው። ስለዚህ ያን ነገር ሊጠይቅ ይችላል። ሁለተኛው ደግሞ ኢትዮጵያ የምትባለው ሀገር እንደ ሀገር እውቅና አልሰጥም እያለች ነው። ጭራሽ ደግሞ አለፈ ብላ የባህር በር ጥያቄ እያነሳችብኝ ነው። ስለዚህ እሱን ነገር ማስታገስ አለባችሁ በማለት እንግዲህ የፖለቲካ ድርድር በማድረግ የኢትዮጵያን የባህር በር የማግኘት ፍላጎት እንግዲህ ሊያጨናግፍ ወይም ደግሞ ወደ ኋላ ሊጎት ይችላል። ስለዚህ አሜሪካ የኤርትራ መንግስት በመምረጥ ከነሱ ጋር አብራ በመስራት እነሱ የጠየቋትን ነገር በማድረግ እሷም እንግዲህ የጠየቀቻቸውን ነገሮች በማሟላት ከኤርትራ መንግስት ጋር አብራ ሰርታ የቀይ ባህርን ሰላምና ደህንነት አስከብራ ቀይ ባህር ላይ ችግር ናቸው ብላ የምታስባቸውን ነገር ቀርፋ እንግዲህ ልትቀጥል ትችላለች። ይሄ እንግዲህ የኔ ግምት ነው። ከዛ ውጪ ሌላ ነገር ሊኖር ይችላል። አሜሪካ ሌላ ሜጀርመንቶችን ልትወስድ ትችላለች። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ኢትዮጵያ ከዚህ በኋላ አሰብን በጉልበት የመውሰድ ቻንሷ ዜሮ ነው፣ ረፍዶባታል ብዬ አስባለሁ። ከዚህ በኋላ የባህር በር ኢትዮጵያ ማግኘት የምትችለው በሰላምና በሰላም በዲያሎግና በዲያሎግ ብቻ ነው። ከዛ በተጨማሪ እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና እንዲሁ ደግሞ ልዑካቸው በትናንትናው ዕለት አሜሪካ ሄደው እንግዲህ ከአሜሪካ ኦፊሻሎች ጋር ውይይት እንዳደረጉ ሰምታችኋል ብዬ አስባለሁ። ያ ነገር ለኢትዮጵያ ምን ኦፖርቹኒቲዎችን ይዞ ሊመጣ ይችላል የሚሉትን ነገሮች እስኪ እናያለን። በመጀመሪያ ኢትዮጵያ አሰብን በጉልበት ከዚህ በኋላ መውሰድ አትችልም ያልኩበት ምክንያት ምንድነው? እንግዲህ ሰምታችሁ ከሆነ ከቅርብ ጊዜ ወዲህ በተለይም ደግሞ ሰሞኑ አሜሪካና ኤርትራ አዲስ የሆነ ግንኙነት እየፈጠሩ ነው። በጣም የሚገርም አላያንስ ውስጥ እየገቡ ነው። ከዛም በተጨማሪ አሜሪካ ኤርትራ ላይ ጣለችውን ማዕቀቦች ልታነሳ እንደሆነ እንግዲህ አንዳንድ መረጃዎች እየወጡ ነው። ለዚህ ሁሉ ምክንያቱ ምንድነው ካላችሁ አሜሪካ እዚህ ቦታ ላይ ፕሬዘንስ ትፈልጋለች። ማለትም ባቤል መንደብ የሚባለው ቦታ ላይ ፕሬዘንስ ትፈልጋለች። ያንን ቦታ በቅርብ ርቀት ሆና መቆጣጠር ትፈልጋለች። አክሮስ ሬድ ሲ ብዙ እንትኖች ይኖራታል ማለት ነው፣ ፕሬዘንስ ይኖራታል ማለት ነው። እዚህ ቦታ የጦር ቤዝ መመስረት ከቻለች እንደምታውቁት እንግዲህ አሜሪካ እዚህ ጅቡቲ ውስጥ የጦር መንደር አላት። አሁን ደግሞ የፈለገችው ወደ ላይ ከፍ ብላ ባቤል መንደብ ጋር በቅርብ ርቀት ሆና የምትቆጣጠርበትን መንገድ ነው እየፈለገች ያለችው። ይሄ ደግሞ እንደምታውቁት ያው ከኢራን ጋርም ባላት ጦርነት ኢራን እንደ ማስፈራሪያ እየተጠቀመች የነበረው የመን ውስጥ ያሉትን ሁቲዎችን በመጠቀም ይህንን ቦታ እዘጋዋለሁ እያለች ነበረና ልታደርገው ትችላለች። ባይዘይ ይሄን አደረገች ማለት ደግሞ እንደ ሆርሙዝ አይደለም ክራይሲሱ፣ በጣም ከባድ የሆነ ክራይሲስ ነው የሚመጣው። ኢሮፓውያን አሁን ከገቡበት የኢኮኖሚ መንኮታኮት የበለጠ ሌላ ችግር ውስጥ ነው የሚገቡት። አሜሪካ እንደነገርኳችሁ ከዚህ በፊት ሆርሙዝ አሜሪካ ላይ ሲግኒፊካንት የሆነ ጉዳት እንደማያመጣ ነግሬያችኋለሁ። አላመጣባትም። የሆርሙዝ መዘጋት እንደውም የበለጠ ነዳጇን እንድትሸጥ አስችሏታል። ነገር ግን ይሄ መዘጋቱ ለአሜሪካ ጉዳት ያመጣባታል ማለት ነው። ስለዚህ እቺ ቦታ ሴንሲቲቭ ቦታ ስለሆነች ቀድማ እዛ ቦታ መገኘት ፈልጋለች ማለት ነው። ታዲያ አሜሪካ እንግዲህ ከኤርትራ ጋር ተስማምታ እዚህ ቦታ ላይ የጦር ቤዟን መመስረት ከቻለች ኢትዮጵያ ቤት በኩል አድርጋ ነው ኤርትራ ላይ ጦርነት ከፍታ እዚህ ጋር መግባት የምትችለው። በታሪክ ማድረግ አትችልም። ስለዚህ የአሜሪካ ኢንቴንሽን ኢትዮጵያንም ኤርትራንም ሁለቱንም ሉፕ ውስጥ ማስቀመጥ ነው ማለት ከሁለቱም ጋር አንድ ላይ መስራት ነው የምትፈልገው ብዬ ነው ማሰበው። ስለዚህ ኢትዮጵያ የምትፈልጋትን በአሁኑ ሰዓት አንገብጋቢ የሆነባትን የባህር በር ቆርሳ እዛ ጋር እንድታገኝ ታደርጋለች። ከዛ በኋላ ደግሞ ኤርትራን ደግሞ በተለያዩ ጥቅማጥቅሞች እንዲሁም ደግሞ ሳንክሽኑን በማንሳት ምናምን ኤርትራን በዛ ጥቅም ይዛት የምትፈልገውን ፕሬዘንስ እዛ ቦታ ታገኛለች። ከዛ ደግሞ ኢትዮጵያን ደግሞ እቺን አንገብጋቢ ቦታ ማለት የባህር በር ሰጣት የተለያዩ ጥቅሞችን ታስጠብቃለች፣ የራሷን ጥቅም ታስጠብቃለች ማለት ነው። ለምሳሌ ይህንን አሜሪካ ለምሳሌ ግብጽ ላይ እንደዛ ነው የምታገብረው። የአረብ ሊጉን በግብጽ በኩል ነው አድሬስ የምታደርገው። በዚህ ደግሞ ግብጽ ምን ያህል ከአሜሪካ እንደምትጠቀም ታውቃላችሁ፣ ምን ያህል የጦር መሳሪያ እንዳላት ታውቃላችሁ። ይሄ ቻንስ አሁን ወደ ኢትዮጵያ እየመጣ ያለን የሚመስለኝ። ይሄን ደግሞ የበለጠ ኮንፈርም ያደርግላችሁ የሰሞኑ ማለት ትናንትና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ
ከአሜሪካ ኦፊሻሎች ጋር ያደረጉት አንዱ ስምምነት ምንድነው መሰላችሁ? ያው ባይላተራል ስትራክቸርድ ዳያሎግ ነው የሚባለው ወይም ደግሞ የሁለትዮሽ መዋቅራዊ ስምምነት ነው የተፈጸመው ወይም ደግሞ ውይይት ነው የተደረገውና በዚህ ስምምነት ውስጥ ከተካተቱት ነገሮች አንዱ ጧት እንደነገርኳችሁ የአባይ ግድብ አለበት፣ እንዲሁም ደግሞ የአባይ ወንዝ አለበት። ይሄ ማለት ግብፅን ያካትታል፣ ሱዳንን ያካትታል። እነዚህ በሶስቱ ሀገራት መካከል ያለው ዲስፒዩት ወይም ደግሞ አለመግባባት ምናምን አሁን መፍትሄ ያገኛል ተብሎ ይገመታል። ከዛ ሲቀጥል እንግዲህ በዚህ ውይይት ውስጥ ተካቷል የተባለው ምንድነው የሱዳኑ ኬስ ተነስቷል። ማለትም አሜሪካ በሱዳን የተነሳው የጦርነት እንዲበርድ ትፈልጋለች። እዛ ላይ ደግሞ የኢትዮጵያ ሮል እንዲኖር ትፈልጋለች። ይህም ደግሞ የተለያዩ ጥቅሞችን ለኢትዮጵያ ይዞላት ሊመጣ ይችላል ብዬ አስባለሁ። አንደኛው የገንዘብ ድጋፍ ይደረግላታል ኦብቪየስሊ ማለት ነው። ሁለተኛው ነገር ደግሞ ያው እንደምታውቁት እንደዚህ አይነት የጦር ነክ ነገር ላይ ኢትዮጵያን መጠቀም ከፈለገች አሜሪካ ማለት እንደ ሰላም ማስከበር ምናምን ነገር ላይ እንደዚህ ሚሽን ውስጥ ኢትዮጵያን ማስገባት ከፈለገች የጦር መሳሪያ ድጋፍ ታደርጋለች ኦብቪየስሊ። ከዚህ በፊት ለምሳሌ አፍሪካ ውስጥ ኢትዮጵያ በምታደርጋቸው እንደዚህ አይነት ተግባሮች ኢትዮጵያ ለመጀመሪያ ጊዜ እና እስከዛሬ በቃ ብቸኛ የሚባለው C130 ወይም ደግሞ ኤርኩለስ የሚባለውን የአሜሪካ ካርጎ ፕሌን ታጥቃለች። ምናልባትም በዚህ ግንኙነታቸው ደግሞ ከቀጠሉ ለመጀመሪያ ጊዜ ኢትዮጵያ የአሜሪካ ፋይተር ጀቶችን ልትታጠቅ ትችላለች። በነገራችን ላይ የቱን ትመርጣለህ ለኢትዮጵያ ብትሉኝ F15 እና F16 እንመርጥላት F35 አይደለም። ምክንያቱም በሌላ ቪዲዮ ሰራላችኋለሁ። ይሄን ያልኩበት ምክንያት ምንድነው? በውይይት ውስጥ እንግዲህ የዲፌንስ ተነስቷል፣ ማለትም የመከላከያ ጉዳይ ተነስቷል። ሲቀጥል ሌላው የተነሳው በጣም ኢምፖርታንት ነው ያልኩት ምንድነው ባህር ላይ ስለ ባህር ሴኩሪቲም ተወያይተዋል እየተባለ ነው። ይሄ ማለት አስቡ የባህር በር የሌላትን ሀገር ወስዳ ስለ ባህር ሴኩሪቲ ካወራቻት የባህር በር ልታገኝ ትችላለች ማለት ነው። ያ ማለት የኢትዮጵያ የባህር ኃይልም ሊጠናከር ይችላል ተብሎ ይገመታል። ይህን ቦታ በቃ ሙሉ ለሙሉ ዶሚኔት የምታደርገው አሜሪካ በኢትዮጵያ ሊሆን ይችላል ማለት ነው። ነገሮች በዚህ በኩል ፍሊፕ ከተደረጉ ለኢትዮጵያ ጥሩ ቻንስ ነው ብዬ አስባለሁ። በዛ ልክ ደግሞ ምናልባት እንደዛ ካልሆነ ደግሞ የአሜሪካ ሀሳብ እንደዛ ካልሆነ የባህር በሩን በአሰብ በኩል እርሶት በዚህ ሰዓት በተሰማ መረጃ መሰረት አሜሪካ በኢትዮጵያ ላይ የጣለችው የጦር መሳሪያ እገዳ ማንሳቷ ተሰምቷል። አሜሪካ በሰሜን ኢትዮጵያ ጦርነት ምክንያት በ2021 ጥላው የነበረው የጦር መሳሪያ ሽያጭና እንዲሁም ደግሞ የደህንነት ዘርፍ እገዳ መነሳቱ አስታውቃለች። ውሳኔው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ለማደስ እና እንዲሁም ደግሞ በአፍሪካ ቀንድ ያለውን የጸጥታ ስጋት በጋራ ለመከላከል ያለመ መሆኑ ተገልጿል። በተለይም በቀይ ባህር የንግድ መስመርና እንዲሁም ደግሞ በቀጠናዊ መረጋጋት ረገድ የኢትዮጵያ ሚና አስፈላጊ መሆኑ ለእገዳው መነሳት ምክንያት መሆኑ ተጠቁሟል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ናለም ማንተ ቪዲዮታተይ ዚዮም ይመስሉ ኻሊ ማዓልቱ በኻሊ ቪዲዮ በኻሊ ዛዕባ ነስካኑ ጋና አብለለኹም ሰላም ናዓኹም